የሰው ልጅ ገጸ በረከት ወይም ምናብ the exclusive power of humanity or imagination። ዓለማችን ላይ ካሉ ተፈጥሯዊ ኃይሎች ሁሉ ምናብ እንደ ትልቅ የሰው ልጅ ዝግመተ ለውጥ ስኬት መታየት የሚችል ገጸ በረከት ነው። የሚፈጠረው የሰው ልጅ በአካባቢው የሚያገኘው እና ያየው እውነታ እንደ መጨረሻ ላለመቀበል ሲዳዳው እና በተፈጥሮ ካለው ባዮሎጂካዊ ትስስር አርቆ ሲከንፍ ነው። በእርሱም የተነሳ የህልውናው ተዋንያን እና ከዋንያን ብቻ ሳይሆን ጸሐፊም ለመሆን በቅተናል። ዝግመተ ለውጥና ምናብ ሌሎች እንስሳዎች ራሳቸውን ለአካባቢያቸው ተስማሚ ሲያደርጉ፣ የሰው ልጅ ግን በተቃራኒው አካባቢው ለራሱ ተስማሚ ያደረገ ብቸኛ እንስሳ ነው። ይህ የተፈጥሮን ተፈጥሯዊ ሂደት እስከ ማሰቃየት ያበቃው ገደብ የለሹ የሰው ልጅ ምናብ ነው። ገና ድሮ ድንጋይ ለመሳሪያነት ሳያገለግል እሳት በብልጭታ መልክ በሰዎች ቁጥጥር ስር ሳይውል በፊት የሌሉት እና የማይታዩት ነገር በምናብ ስሎ ወደ ማኖር ያመጣ፣ ደመነፍስን ወደ ፈጠራ፣ ትውስታን አርቆ ወደ ማሰብ እና ማሰላሰል ድልድይ ሆኖ ያሸጋገረ፣ በገደቦች ላይ ያመፀ የሰው ልጅ አእምሮ አጸግብሮት ነው። በምናብ የተነሳን በአካላችን ላይ ብቻ ሳይሆን በህልውናችን ላይ ብዙ ለውጦችን ፈጥረናል። በዚህም ምክንያት የውስብስብ ሀሳቦች ባለቤት እስከመሆን ደርሰናል። የጀርመኑ ፈላስፋና የታሪክ ተመራማሪ ኤርኔስት ካሲየር ሰዎች አኒማል ሳይምቦሊክየም ዘ ሲምቦሊክ ኦፍ አኒማል ወይም ተምሳሌታዊ እንስሳ ነው በማለት የጥንቱን የአርስቶትል ሰው ምክንያታዊ እንስሳ ነው የሚለውን እሳቤ ሞግቷል። በዚህም እሳቤውም የሰው ልጆች እንደ ሌሎች እንስሶች ተፈጥሮን እንደወረደች በደመነፍስ እና በስሜት ተቀብሏት ምክንያታዊነት ብቻ ጨምረው የሚኖሩ ሳይሆኑ በፈጠሩት ተምሳሌታዊ ዓለም ውስጥ የሚኖሩ እንስሶች ናቸው ሲል አስተላል። ይህ ተምሳሌታዊ ዓለም ቋንቋ፣ አፈታሪክ፣ ስነ ጽሁፍ እና ሳይንስን ያካተተ ሲሆን እነዚህም መሳሪያ ብቻ ሳይሆኑ ከተፈጥሮ ጋር መስተጋብር የፈጠርንባቸው እና የምንከተላቸው ሌንሶችም ናቸው ይላል። በዚህም እሳቤ ውስጥ የሰዎች መለያ ምክንያታዊ የሆነ ተፈጥሯዊ ሳይሆን ተምሳሌታዊ የሆነ ዓለምን መፍጠር የመቻል አቅማቸው ነው ሲል ተናግሯል። ሁለተኛ፣ ፍልስፍናና ምናብ የአንድ ሳንቲም ሁለት ገጽታዎች። በፍልስፍና ዘርፍ ምናብ የንቃተ ህሊና መሰረት እንደሆነ ተደጋግሞ ይናገራል። ዴቪድ ሂዩም እይታዎች እና የተበጣጠሱ ሀሳቦች አዛምዶ ወጥ የሆነ ምስል የሚሰጠን ነው ሲል ይገልጸዋል። በአንጻራዊነት ኢማኑኤል ካንት ደግሞ የመረዳት ንድፈ ሀሳብ የሚፈጥር እይታን ከምክንያት ጋር አገናኝቶ እውቀትን የሚሰጥ መሳሪያ ነው ሲል ይገልጸዋል። ፓውል ሳርቴ ደግሞ ምናብ የነጻነት መወለጃ ስፍራ ነች ሲል የምናብ የገነና ኃይል አሻግሮ ያሳያል። አያይዞም አሁን ላይ ሊሆን ያልቻለው እና የሌለን ነገር በምናብ አሻግረን በመመልከታችን የአሁን እስረኛ እንዳልሆንን ማረጋገጥ እንችላለን። በዚህም የተነሳ በምርጫችን ወደፊታችንን እንሰራዋለን ሲል ይገልጸዋል። ለዚህም ነው ምናብ የሰዎች ቅንጦት ሳይሆን የህልውናቸው መሰረት የሆነው። ተፈጥሮ ባዶነት ስትጠቁም የሰው አእምሮ እሱ ለማካካስ ትርጉም፣ እሴት፣ ግብ፣ ስርዓት ይፈጥራል። እያንዳንዱ ፍልስፍና ስርዓትና የሞራል ኮድ ሳይቀር በምናብ የተቀረጹ ውጥንቅጥ በወጣ ተፈጥሮ ውስጥ እሱን አቀናይቶ ለመመራት እና የሰው ልጅ የፈጠራቸውን ነገሮች ናቸው። ምናብ እንደ ነፃነትም እንደ ግዳጅ። ሶስተኛው ምናብ እንደ ነፃነትም እንደ ግዳጅ። ምናብ ነፃ ያወጣ ለስቃይም ደግሞ ምንጭ ሊሆን ይችላል። በምናብ ማነብነብ ህይወት የተሻለች ልትሆን እንደምትችል እውነታው ከዚህ ሊጠልቅ እንደሚችል እኛ ራሳችን አሁን ነን ብለን ከምናስበው በላይ ልንሆን እንደምንችል አሻግሮ ማየት ነው። ምናብ ጥበብን ሊወልድ ይችላል፣ ጭንቀትንም እንደዛ። ውጤቱ የድላችን ወይም የመጥፊያችን ሊሆን እንደሚችል በመረዳት ውስጥ ነው። አልበርት ካሙስ ይህን ውጥንቅጥ አይቶ ከተረዳ በኋላ ነበር የሰው ልጅ ራሳቸውን መሆንና ተፈጥሯቸውን ለመኖር አሻፈረኝ ያሉ ፍጥሮች ናቸው ያለው። ምናብ በራሳችን ተፈጥሮ ላይ እንድናመጽ አድርጓል። ተፈጥሮም እንዳደረገች ታድርገን ብለን እጃችንን አጣጥፈን እንደ ሌሎቹ እንስሳት መሆን ተስኖናል። በምናብ ስቃይ ስያሜ ፈጥረናል። ውጥንቅጥ መስመሮች አበጅተናል። ለሞት ትርጓሜ ሰጥተናል። ተፈጥሮ ትርጉም አልባ ስትመስል ራሱ በምናብ ትርጉሞችን ፈጥረንለታል። እውነታውን በማምለጥ ሳይሆን እውነታውን በራሳችን መንገድ አስማምተን ሰፍተን እና ያ ብቸኛው ትርጉም አልባ በሆነች ዓለም ላይ ትርጉም መጠሪያ መሳሪያችን ነው። የምናብ ተፈጥሯዊ ውበት። አራተኛው የምናብ ተፈጥሯዊ ውበት ኪነ ጥበብ፣ ሳይንስ፣ ፍልስፍና ሁሉም የምናብ ውበት መገለጫዎች ናቸው። ቅርጽ የሌለውን ቅርጽ ለመስጠት የሚያደርግ ግብግብ የሰው ልጅም በዚህ ውስጥ ተፈጥሮን ዝም ብሎ አይመለከትም፣ ያሰባጥራል እንጂ። እያንዳንዱ እየታየውም በይሁን እና በስሜት ውስጥ የታሸ ነው። በምናብ መጓዝ ማለት ማቆሚያ የሌለው የእውነት ፈጠራ ጉዞ ላይ መሳተፍ ማለት ነው። ፍሬደሪክ ኒቼዝም ይህን በመረዳት ነበር we have an art in order not perish from the truth ያለው። ምናብ ከተፈጥሮ ጥሬ ትርጉም አልባ ማምለጫ መንገድ ይሆን ዘንድ ጥሬ እውነት በውበት ውጥንቅጥን ቅርጽ በማስያዝ ህልውናን በልምድ እየተካ ያልነበረው እንደነበር ያደገ ለሰው ልጆች ምሰሶ ሲመሰረት የኖረ የሰው ልጅ
ሁነኛ አጋር አገልጋይ ነው። አምስተኛ ምናብ የአእምሮ ውጤት ነው። ምናብ ከሆነ አካል የተሰጠን ተአምር ሳይሆን ከ1200 እስከ 1500 ኪዩቢክ ሜትር መጠን ይዘት እስከ 1.4 ኪሎ ግራም ክብደት ባለው እና 86 ቢሊዮን ህዋሰ ነርቮችን በያዘው የሰው ልጅ ጭንቅላት ቀፎ ውስጥ የሚፈጠር ተአምራዊ አጸግብሮት የሚወለድ ትልቁ በረከታችን ነው። በእርሱም ስልጣኔያችንን ቀልሰናል፣ አፈታሪኮችንን ፈጥረናል፣ ፍልስፍናዎችንን ፈልስፈናል፣ ቴክኖሎጂዎችንን ፈጥረናል፣ ማንነቶችን ሳይቀር አበጅተናል። እየኖርንባት ያለው ዓለምም እንደ መጠናችን ያገኘናት ሳትሆን እንድትሆን ፈልገን የሰራናት ናት። ምናብ ባዮሎጂካል ተፈጥሯችንን የምንሸጉርባት ሀሳብም ከሌለን አይችልም ግብግብ የምናስቀርባት የሰው ልጅ መለያ አቅም ነው። ስለዚህም ምናብ ነፃነት ነው። የሰው ልጅ ዓለምን ለመቆጣጠር ያበቃው ጥንካሬ፣ እምነት ወይም ደመነፍስ አልነበረ። በምናብ ከአጥር ውጪ ወጥቶ በማሰብ እንደ መሬት ወደ መሬት እስኪያወርደው ድረስ መረጋገጡ ነው። ይህ አጠር ያለች መጣጥፍ የተገኘችው to imagine is to philosophize and vice versa በተሰኘው አጭር ጽሑፍ ውስጥ ነው። ስላዳመጣችሁኝ አመሰግናለሁ።